ሰላም ሰላም ውድ ዩቲዩብ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬም በሌላ ርዕስ መጥተናል። ዛሬም ያው እኛ ቤት ሁሌም እሁድና ቅዳሜ በጣም ስራ ይበዛል፣ እንግዳ ይበዛል እና በጣም በቃ ቢዚ ነው የምንሆነው። በቃ ስራ በጣም ነው የሚበዛብን ውዶቼ። አሁን ሲኒ ምናምን አዘጋጀው ያው ይመጣሉ እንግዶች። በብዛት እዚህ ቤት የሚመጣው ያው የሰውየው እንግዳ ነው ማለት ሰውየው ማለት የሴትዮያችን ያሰሪያችን ባል ማለት ነው። የሱ እንግዳ ነው የሚመጣው። እሷ ብዙ ጊዜ ያው እኔ አሳልፋ ቶሎ ምናምን አትደግስም፣ ቆይታ ነው የምትደግሰው። እና ውዶቼ ሰብስክራይብ አድርጉልኝ እሺ ውዶቼ። ሰብስክራይብ ላይክ ያረጋችሁ ቤተሰብ ሁኑ። አዳዲስ ነገር እንደዚህ ስቀርጽ እንዲደርሳችሁ። እዩት፣ እውነት ሀገራችን እኮ እንደዚህ ጫካ ነው። በቃ ምንም ሰው የለውም። በቃ እንደዚህ ዛፍ ምናምን ነገር ነው ያለው። እና ውዶቼ እና ወደፊት እግዚአብሔር ካለ በሌላ ርዕስ እንመጣለን። በጥሩ ስራ ወደ እናንተ ቀርባለን እና ላይክ አድርጉ፣ ቤተሰብ ሆኑ፣ ሰብስክራይብ አድርጉ፣ አበረታቱኝ። እንግዲህ አዲስ ስለሆንኩ ያው ጀማሪም ነኝና አበረታቱኝ እላችኋለሁ ውዶቼ። እና ይሄ ስልክ የሆነ ችግር ይደመለስ ይላልና ውዶቼ ሌላ ደግሞ የምላችሁ ነገር እንዴት ነው ወዴት ምናምን የሚደረገው? እስኪ የምታውቁ ካላችሁ ንገሩኝ ወዶቼ። እንዴት ነው የሚደረገው? ኤዲት ማለት ቪዲዮ ቁርጥ ምናምን አፕሊኬሽኑ እስኪ የምታውቁ ካለ ኮሜንት ላይ ምናምን አስቀምጡልኝ። እኔ እንትን እንድል ማለት ነው ቆርጬ ምናምን እንደዚህ አንድ የሆነ አፕሊኬሽን አውርጄ እምቢ ያለኝ እንዴት ማድረጊያ ነው ምናምን ብሎ ዩቲዩብ ላይ ከዛ አውርጄ ብለው አልሰራልኝ እና እንዴት እንደምታደርጉ ዩቲዩብ ያላችሁ እና አሳውቁኝ ወዶቼ እላችኋለሁ። እና እንዳይረዝማችሁ ቪዲዮ እንዳይረዝምባችሁ ላሳጥረው እና ሰብስክራይብ አድርጉ እሺ ውዶቼ። ቤተሰብ ሁኑ፣ ሰብስክራይብ አድርጉ። በሌላ ርዕስ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ቻው ባይ። ዛሬ እቃውን ነው ማሳያችሁ ያልታየ እና ሰብስክራይብ አድርጉ እሺ ውዶቼ።